ነገር ግን ዓለም ለኛ ደግ አይደለች። ሴቶች እህቶቼ ሞኝ መሆን የለባቸው። ደግማ አትሆነው ግን አንቺ ሞኝ ከሆንሽ ነው፣ አጉል የዋህ ከሆንሽ ነው። ዓለም ለዋህ ሴት፣ ዓለም ለደግ ሴት፣ ዓለም አንገቷን ድፍት ላረገች ሴት አትሆንም። ህግን ለምታቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት፣ እኔ የምትል ሴት፣ ራሷን የምታስከብር ሴት፣ ራሷን የምታስቀድም ሴት፣ ራሷን የምትወድ ሴት፣ በራሷ በማንነቷ በክብሯ ላይ የማትደራደር ሴት ስትሆኝ ነው ዓለምን የምታሸንፋት። አለበለዚያ ዓለም ትረግጥሻለች፣ ታስለቅስሻለች። ሞኝ መሆን የለባቸው። ዓለም ለሴት ጨካኝ ናት። ለማ ለዋህ ሴት። ዓለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረግሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የዓለም ጭካኔ እኮ የሰነፍ ወንድ፣ አንቺ እኮ በዞነሽ የሰነፍ ወንድ አገልጋይ አርጋ ታስቀምጥሻለች፣ ጓዳ ታስቀርሻለች፣ ካልሲ አጣቢ ታረግሻለች። ለምን ብለሽ ጨካኙኝ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበዝ ሴት ስትሆኝ ይበሉሽ። ደጋረኩ ባያቸው ውጪ። ሴቶች እህቶቼ መንቃት መቻል አለባችሁ። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናት እንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ነን። እዚህ ውስጥ እንስራ። 24 ሰዓታችንን በመጠጥና በመዝናናት አይደለም እናሳልፈው። 24 ሰዓታችንን ሾፒንግ ሞል በመሄድ እንዳሻንጉሊት ዕቃ በየቀኑ እየገዛና ያ አይደለም ሴትነት። ሴትነት ማለት እዚህ ላይ መስራት ነው። ራስሽን ማወቅ፣ ራስሽን መረዳት ነው። ጨካኝ መሆን መቻል አለብን። በዚህ ጊዜ ዕውቀታችንን ለማግኘት ለመረዳት ለመማር ሴት ልጅ ጨካኝ መሆን አለባት። አጉል እንዲህ እያሉ መኖር መቅረት መቻል አለበት። የሴትነት ትርጉሙ ሲገባን ሴት ልጅ ማለት ራሷን አስከብራ 24 ሰዓቷን በአግባቡ ተጠቅማ ተምራ ራሷን ገንብታ ወይ ባለሙያ ሆና የሙያ ባለቤት ሆና 30 ቀን ሰርታ የሰራችበትን ተቀብላ ራሷን የምታስተዳድር ነች እንጂ የማንም አገልጋይ አይደለች። በመብቷ ላይ አትደራደርም። ይህችን ሴት ማንም ሰው ተሻምቶ ነው የሚያገባት። መልክሽ አይደለም፣ የትምህርት ደረጃሽ አይደለም፣ የሰውነትሽ ቅርጽ አይደለም። ለራስሽ የሰጠሽው ቦታ ራስሽ ላይ ያስቀመጥሽበት ቦታ ነው። ግን ዓለም ትዋሽሻለች። ዓለም አንገትሽን ታስደፋሻለች። ዓለም የምትጠቀመው አንገትሽን ለማስደፋት፣ ዓለም አንቺን እንድታቀረቅር የምትጠቀማቸው መሳሪያዎች አሉ። ማናቸው? አንዱ ትዳር ይሉታል፣ ፍቅረኛ ይሉታል፣ እናት አባት ይሉታል፣ ጎረቤት ይሉታል፣ ጓደኛ ይሉታል። እነዚህን ሁሉ ነገር ተጠቅማ ነው ዓለም አንገትሽን የምታስደፋሽ። እነዛን ሁሉ ዞር በሉ ብለሽ አንቺ በትክክለኛው መንገድ ከሄድሽ ግን ለሴት ልጅ ክብር ያለው ባል፣ ለሴት ልጅ ክብር ያለው ቤተሰብ፣ ለሴት ልጅ ክብር ያለው ማንነት፣ ጓደኛ፣ ስራ፣ ሁሉ ነገር ይኖርሻል። ዓለም የምትጠቀማቸው ክፉ መሳሪያዎች ግን አንቺን አንገትሽን እያለ ጓዳ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ካልሲ አጣቢ አርጎ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ምግብ ቀቃይ አርጋ ልታስቀርሽ፣ ዓለም ልታስደፋሽ አንገትሽን ከመጣች ማንም ሴት መቀበል የለባት። የዛሬ ባለ ታሪካችን እንዳደረገችው የዛሬ ባለ ታሪካችን ተመልሳኮ